አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድና የተከበራችሁ ፉዚ ቲዩብ ቻናል ቤተሰቦች ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። በቅድሚያ ለቻናሌ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቻናሌን ተቀላቀሉኝ። እንዲሁም የምለቃቸው ቪዲዮዎች ከተመቻቸው ላይክ፣ ሼር በማድረግ ለዘመድ ለጓደኛ፣ ለቤተሰብ አስተላልፉላቸው። ለበለጠ መረጃ ስልክ ቁጥር ከታች አስቀምጥላችኋለሁኝ። አድራሻዬ ወሎ ኮምቦልቻ ነው ያለሁት። የትም ቦታ ሆናችሁ ማዘዝ ትችላላችሁ። ባላችሁበት ሆናችሁ እዘዙኝ። ዛሬ ቀጥታ ወደ ቪዲዮ ስገባ የመጅልስ ጨርቅ በወይነ ጠጅ ከለር ነው ይዤላችሁ የመጣሁት። በጣም የሚያምር ከለር ማለት ነው። የወይነ ጠጅ ከለር ብዙ ጊዜ አይመጣውም። አንዴም ከመጣ ደግሞ ተመልሶ አይመጣም፣ ይጠፋል ማለት ነው ለረጅም ጊዜ እና ይሄን አንዲት ደንበኛ ናት ያዘዘችኝ። ወደ ሀይቅ የሚሄድ ትዕዛዝ ነው። 12 ትራስ ጨርቅ፣ 4 ፍራሽ ጨርቅ፣ 4 ተካያ እና ምንጣፍ አበባ ምንጣፍ 2 በ4 ነው ያዘዘችኝ። እዚህ ጋር ምናልባት ምንጣፉን ስታዩት ብሉ ብላክ ነገር ካደረገባችሁ ካሜራ ነው፣ መብራት የለምና ጨለም ስላለ ከለሩን ቀይሮት ነው እንጂ ወይነ ጠጅ ነው። ራሱኑ ትራስ ልብሱን የሚመስል ምንጣፍ ነው ማለት ነው። ካሜራው ግን ቀይሮታል፣ ብሉ ብላክ ነገር አድርጎታል። ግን ራሱ ወይነ ጠጅ ከለር ነው። እንደውም ይኸው ጫፍ ጫፍ ላይ ያስታውቃችኋል ብዬ አስባለሁኝ ማለት ነው ወደዛ አካባቢ እና 2 በ4 ምንጣፍ 8500 ብር ነው። ኦሪጂናል ምንጣፍ ማለት ነው። ከዛ ትራስ ልብስ፣ አንድ ትራስ ልብስ 450 ብር፣ አንድ የፍራሽ ልብስ ባለገበሩ ከሆነ 1800 ብር፣ ባለ ማሰሪያና ባለጎማ ከሆነ 1400 ብር፣ አንድ ተካያ ከነቦንድዱ 1400 ብር። አሁን ላይ እቃ በጣም እየጨመረ ነው ያለው። ያው በየቦታው ትሰማላችሁ፣ በየሚዲያውም በየምንም እቃ መጨመርን ማለት ነው። ሲቀጥል ደግሞ አሁን ያው ረመዷንም ስለደረሰ የኢድ እና የአረፋ ስራ ስለሚበዛ እቃ በጣም ጨምሯል። ሲቀጥል ማዘዝ የምትፈልጉ ካላችሁ ደግሞ አስቀድማችሁ ብታዙና ወረፋ ብታስይዙ ብዬ እነግራችኋለሁኝ። ለምን አስቸኳይ ስራ ምናምን በሚኖር ሰዓት መብራት በጣም አስቸጋሪ ነው። በተለይ ሰሞኑን እኛ ጋር ኮምቦልቻ እና ደሴ መብራት በጣም አስቸጋሪ ሆነዋል እና ያው ትንሽ አስቸጋሪ ስለሆነ ማዘዝ ከፈለጋችሁ ቀደም ብላችሁ ማዘዝ ትችላላችሁ ማለት ነው። እና እንግዲህ ይህን ይመስላል። በጣም ነው የሚያምረው። እንደምታዩት እንግዲህ መብራት ሳይኖር ነው ይሄ ቤቴ ጨልሟል። መብራት ስለሌለ ነው። መብራት ቢኖር ምን ያክል እንደሚፈካ አስቡት። ዘርፉም ራሱ ነው ወይነ ጠጅ ከለር በሚያምር ከለር። የመጅልስ ጨርቁም እንደዛው። የመጅልስ ጨርቅ ደግሞ ጠንካራና የሆነ እንትን የሚነጭ አይነት ነገርም አለው ማለት ነው። እዚህ ጋር እንደምታዩት በጣም ቆንጆ ነው። እንግዲህ እኔ ታውቁኛላችሁ ብዙ ጊዜ በስራዬ ለሰው ማለት ጥሩ ነገር ብዬ የማስበውን ነው፣ ለእኔ የወደድኩትን ነው ለሰው የማቀርበው። ከዛ ውጭ ያላመንኩበትን ነገር መስራት አልፈልግም። በዚሁ የማሳስባችሁ ነገር ያላመንኩበትን ነገር መስራት አልፈልግም። ለምን በኋላ ላይ ስራዬ ላይ ወቀሳም እንዲመጣብኝ ስለማልፈልግ ማለት ነው። እና እንግዲህ ይህን ይመስላል። ፒኮክ ይባላል ይሄ የመጅልስ ጨርቅ ፒኮክ ይባላል። በጣም ነው የሚያምረው። ለዚህ አሁን ተጨማሪ ሱፍራ ከፈለጋችሁ የቡና ሱፍራ 1600 ብር፣ የምግብ ሱፍራ 1900 ብር፣ ቤቢ 250 ብር። ከዛ ቴብል መስታወት መካከል ላይ ቁጭ የሚለውን መስታወት ከፈለጋችሁ እሱ ደግሞ 6500 ብር። ዲዛይን በፈለጋችሁት ዲዛይን መርጣችሁ ማለት ነው። እና እዚህ ጋር ይኸው እንደምታዩት ምንጣፉን በጣም ቀይሮታል። ከለሩ ካሜራው ነው፣ መብራትም ስለሌለ ጨለማ ነው ያነሳውበት ቦታ። ያው እንግዲህ እህቴም ያዘዝሽኝ ለቤተሰቦችሽ እንደዚህ ሄዶ እንደሚያምርላቸው አልጠራጠርም። እዚህ ጋር እንደምታየው እኔ በአንድ ፍራሽ ነው የፈረሽኩት። 4 ፍራሽ እና 12 ትራስ ነው። ይህ ምንጣፍ አለ፣ ትልቁ ምንጣፍ ነው። በጣም ድምቅ ያለና የሚያምር እንደሚሆን አልጠራጠርም። መብራት ሳይኖር ቪዲዮ የሰራሁት አንቺ እንድታዩ ብዬ ነው ማለት ነው። እንግዲህ ለሌሎቻችሁም ቆንጆ ከለር እንደገና ቆንጆ ልብስ ናት። ማዘዝ ከፈለጋችሁ ይቺ ልብስ ሳታልቅ ማዘዝ ትችላላችሁ ማለት ነው። እንግዲህ የዛሬው ቪዲዮ ይህን ይመስላል። ከወደዳችሁት ላይክ አድርጉት። ለዘመድ ለጓደኛ፣ ለቤተሰብ ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። ለበለጠ መረጃ ስልክ ቁጥር ከታች ያስቀምጥላችኋለሁኝ። አድራሻዬ ወሎ ኮምቦልቻ ነው ያለሁት። የትም ቦታ ሆናችሁ ማዘዝ ትችላላችሁ። ባላችሁበት እናደርሳለን ማለት ነው። ያው እዚህ ጋር ከርቀት ሆኜ ሳሳያችሁ ደግሞ እንደዚህ ነው። በአንድ ፍራሽ ነው የተፈረሸው። እንግዲህ ቤቱ ሙሉ ሲሆን 4 ፍራሽ፣ 12 ትራስ፣ 4 ተካያ ከምንጣፉ ጋር ሲሆን ምን ያክል እንደሚያምር እንግዲህ እናንተ ገምቱ። እና ይሄንም ለማዘዝ በቴሌግራም በዋትስአፕ በኢሞ እንዲሁም በውስጥ መስመር ልታናግሩኝ ትችላላችሁ ማለት ነው። ኢንሻአላህ እንግዲህ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።